የገባችሁበትን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁንም ሼር ያላደረጋችሁ ሼር አድርጉ። የፋኖ እንቅስቃሴ እያመጣ ያለውን ፕሮግረስ አገዛዙ እየገጠመ ካለው ውድቀት ጋር ለክታችሁ አመዛዝናችሁ እንድታዩት አንድ ነገር ላቅርብ። በወታደራዊ ኩብለላ በመፍረስ ላይ ያለው ክፍለ ጦር ወታደራዊ ካምፑን የፈረሰ ያለ አካል ቀይሯል። ባለፈው ወር ብቻ 185 በላይ አባላቱን በወታደራዊ ኩብለላ ያጣው 35ኛ ክፍለ ጦር የብርሃኑ ጁላ ጦር ማለት ነው። ወታደራዊ ካምፑን ከአምባሰል ወደ መርሳ ቀይሮ በአዲስ ኃይል ለመተካት እየተራወጠ ነው። በሌላ በኩል በወታደራዊ ጠቀሜታዋ ወሳኝ የሆነችውን ተኩለሽን ለመያዝ የዘመተው የመከላከያ እቅድ መክሸፉ ታውቋል። በወሎ ቤተ አማራ በዘመቻ አደማሊ እና ከዚያ ወዲህ በተካሄዱ ተከታታይ አውደ ውጊያዎች በወታደራዊ ጠቀሜታቸው ወሳኝ የተባሉ ገዢ ቦታዎችን ያጣው የአገዛዙ መከላከያ ሰራዊት ወታደራዊ ቦታዎቹን መልሶ ለመያዝ በከባድ መሳሪያ የታገዘ ዘመቻ ቢከፍትም በፋኖ ኃይሎች መልሶ ማጥቃት እንደከሸፈበት የመረጃ ምንጮቻችን አረጋግጠዋል። ከሰሞኑ በቆቦ ግንባር ከሆርማት ወደ ተኩለሽ በተከታታይ የከባድ መሳሪያና ቻይና ሰራሽ የመድፍ ድብደባ በመፈጸም ወሳኝ ወታደራዊ ቦታውን ለመያዝ እግረኛ ጦር ያንቀሳቀሰው መከላከያ የሚባለው የብርሃኑ ጁላ ሰራዊት ኪሳራ ከማስተናገድ የዘለለ አንድም ድል ሳይቀናው ቀርቷል። ከሆርማትና ካይናማ የመድፍ ሽፋን በመስጠት ወደ ተኩለሽ እግረኛ ያንቀሳቀሰው ያገዛዙ ጦር በዋ በተባለ ቦታ በተደረገ ውጊያ ላይ ወታደራዊ ሽንፈትና ኪሳራ አስተናግዶ ወደ መጣበት መመለሱን ምንጮች አረጋግጠዋል። ፋኖ በመልሶ ማጥቃት እስከ ፓራኤላ እና ቆቦ ከተሞች ዋናውን አስፓልት ድረስ በተደረገ ውጊያ ድል ሲቀናው፣ በመከላከያ ደግሞ የብርሃኑ ጁላ ጦር ማለት ነው በከፍተኛ ዝግጅት ተኩለሽን ለመያዝ ያደረገው ሙከራ አልተሳካም የሚለው የግንባር መረጃዎቻችን ናቸው የዛሬ። በሌላ በኩል በአምባሰል ቀጠና ያለውንም እናንሳ። እንደዚሁ በአምባሰል ቀጠና በከፍተኛ ሁኔታ ከግዳጅ ቀጠና እየጠፉና እየኮበለሉ ያስቸገሩ የሰሜን ምስራቅ እዝ 108ኛ ኮር የ35ኛ ክፍለ ጦር በሌላ አዲስ ኃይል ተተክቶ ከቦታው ተነስቶ ወደ መርሳ እንዲቀየር ማድረጋቸው ነው አነጋጋሪው ነው። ክፍለ ጦሩ ከዚህ ውሳኔ ላይ የደረሰው ባለፈው ወር ብቻ ከ185 አባላት በላይ ከግዳጅ ቀጠና መውጣታቸው ተከትሎ ነው። የፋኖ ኃይሎች ከመደበኛ የደፈጣ ውጊያ ጎን ለጎን ስቦ ማስከዳት በሚለው ትግል ስልታቸው ያገዛዙን ጦር በማስኮብለል ውጤታማ መሆናቸውን በመረጃዎቻችን ላይ ተመልክተዋል። በወታደራዊ ክብለላና ወታደራዊ ክደት የተናጠው ክፍለ ጦሩ በሁለት መልክ አባላቱን እንዳጣ ታውቋል። አንደኛው ወታደሮቹ የተሰለፉበት ዓላማ ያገዛዙን ስልጣን ከማስጠበቅ ያለፈ ትርጉም ሲያጡ ወዳልታወቀ ስፍራ እየጠፉ እየተበተኑ መሆናቸው። ሁለተኛው የፋኖ ትግል ዓላማ በመደገፍ ወደው ወደ ፋኖ የሚቀላቀሉት በየጊዜው ቁጥራቸው መጨመሩ ነው። አገዛዙ በፕሮፓጋንዳ የተጠመደውና ማረኩኝ፣ አስኮበለልኩኝ፣ ከዚህ ቦታ ይሄን ያክል ገቡ፣ ይሄን ምናምን እያለ ሲፈልግ ሚሊሻውን ደርድሮ ፎቶ እያነሳ የዜና ቀለብ ለማድረግ እየሞከረ ያለው እነዚህ አይነት ከበድ ያሉ ሽንፈቶችን በምን እንደሚከልላቸው ግራ በመጋባት ነው። ለምሳሌ የተገኙትን ድሎች ቁጠሩና ፍርዱን እናንተ እንድትሰጡ አንድ ሌላ ተጨማሪ መረጃ ላንሳላችሁ። የፋኖ ኃይሎች አሁን አነሳን በቤተ አማራ ወሎ እየሆነ ያለውንና በተለይም በዋነኛነት በአፋባሃ የሚኒሊክ እዝ እየተፈጸመ ያለውን ጀብድና ወታደራዊ እንቅስቃሴዎች በምን ደረጃ ላይ ያሉ የሚለውን የመረጃ ምንጮቻችንን ዋቢ አድርገን ያደረስናችሁ መረጃ እንዳለ ሆኖ ጎንደርን ደግሞ እስቲ አንድ ጊዜ እንመልከተው። የፋኖ ኃይሎች ዛሬ በጎንደር ከተማ በጣም ከፍተኛ በጎንደር የከተማ ውጊያ ነው ሲያካሂዱ የቆዩት። ዛሬ ጎንደር እንደምታስታውሱት ባለፈው ሳምንት የዛሬ 10 ቀን ገደማ ለረጅም ጊዜ በጎንደር የነበረው የሰዓት እላፊ ክልከላ እና እንቅስቃሴ ገደብ አሁን በአስተማማኝ ሁኔታ ተጠብቋልና እሱን አንስተናል ብለው ነበረ። ያው ይሄ እንትን አይደል ፕሮፓጋንዳ ላይ አይደል የተጠመዱት፣ እንደዚህ እናድርግ ነው። ፕራክቲካሊ መሬት ላይ ያለው ነገር ሌላው ነው። ሰው ዛሬ የከተማ ውጊያ ሲካሄድ ውጊያ መካሄድ ብቻ አይደለም፣ በጎንደር የከተማ ውጊያ አካሂደው እስር ቤቱን ሰብረው
የፋኖ ደጋፊዎች እየተባሉ በገፍ የታሰሩ ንቁ ናቸው፣ ህብረተሰቡን ያስተባብራሉ በሚል ብቻ ያለአንድ ወንጀላቸው ተሰብስበው ታጉረው የነበረበትን እስር ቤት ከፍተው ያገዛዙን የወንብድና እስር ቤት ከፍተው እስረኞችን ነፃ እንዲሆኑ ማድረጋቸውን ገልጸዋል። በወሎ ደግሞ ተጨማሪ ቤተ አማራ የሻለቃ አዛዡን እግረኛ ወታደሮቹ ያለቁበት ውጊያ ተካሂዷል። በዛሬው ዕለት የፋኖ ኃይሎች በጎንደር መካነ ኢየሱስ ከተማ ልዩ የከተማ ኦፕሬሽን ፈጽመዋል። ከተማ ላይ ልዩ የከተማ ኦፕሬሽን ተሰርቶ ከተማ ላይ ያለ ባገዛዙ በከፍተኛ ሁኔታ እየተጠበቀ ያለ እስር ቤት ከፍተው በግፍ የታሰሩትን ነፃ እያወጡ ሸለቆ ላይ እየፈለግናቸው ነው ይላል። ማስረሻን መግለጫ እያሰጠ ሶሪ አፋባሃ በላይ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ይፋ ባደረገው የአውደ ውጊያ ውሎ ላይ እንደተመለከተው የፋኖ ኃይሎች ስኬታማ የተባለ ኦፕሬሽን ፈጽመዋል። በዛሬው ዕለት ታኅሳስ 9 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ የብልጽግና ጥምር ጦር የፋኖ ኃይሎችን ለማጥቃት ከእስቴ መካነ ኢየሱስ ከተማ መውጣቱን ተከትሎ በውስን ኃይል በመከላከል ያገዛዙን ጦር ኃይል በመበተን ወደ መካነ ኢየሱስ ከተማ ዘልቆ በመግባት ወሳኝ በተባሉ ቦታዎች ላይ ጥቃት መሰንዘራቸውን አፋባሃ በላይ እዝ ገልጿል። በተለይም በከተማዋ ማቢ አቦ 03 እና 01 ደንጎልት መሃል አደባባይና ሌሎች የከተማዋ ክፍሎች ላይ ውጊያ አድርገዋል። የአፋባሃ መካነ ኢየሱስ ከተማ ውስጥ በፈጸመው ልዩ ኦፕሬሽን በአገዛዙ ጥምር ጦር ላይ የፈጸመው ጥቃት 17ቱን ወዲያው እንዲሰዉ ሲያደርግ 33 ቁስለኛ ሆነዋል። ከባድ ሰብአዊ ኪሳራ ገጥሞት ምርኮም አዝረክርኮ ሄዷል። ይህንን ሁኔታ ለማረጋገጥ ባደረግነው ጥረት ውጊያ የተደረገባቸው ቦታዎች ቅዳሜ ገበያ፣ ደስኳ፣ አጭቃን፣ ደንጉልት፣ ሾለክት፣ ማቢያቦ 0301 መሃል መካነ ኢየሱስ አደባባይ፣ አስተዳደር፣ ጥናፍና ሌሎች የከተማዋና ዙሪያ ገባው መዳረሻዎች ውጊያ ሲካሄድ እንደቆየ ማረጋገጥ ችለናል። አፋባሃ በላይ እዝ ሜጀር ጀነራል ውባንታ ባታ አንደኛ ኮር የፋኖ ኃይሎች በእስቴ መካነ ኢየሱስ ከተማ በፈጸሙት ልዩ ኦፕሬሽን የከተማውን ፖሊስ ጣቢያ በመስበር በግፍ የታሰሩ 56 እስረኞችን ነፃ በማውጣት መጠናቀቁንም አብስረዋል። በየቦታው ያለውን ተመልከቱ። በዚህ አውደ ውጊያ የፋኖ ኃይሎች 8 ክላሽ 1500 ተተኳሽ በምርኮ ገቢ ማድረጋቸውን አረጋግጠዋል። ዘመቻውን በስኬት መጠናቀቁ ውጊያውን የመሩት የፋኖ ኃይሎች ከተማዋን ኦፕሬሽናቸውን አጠናቀው ለቀው መውጣታቸውን የገለጹት። በሌላ ግንባር መረጃ በወሎ ቤት አማራ የውጊያ ቀጠናዎች ያገዛዙን የሻለቃ አዛዥ ጨምሮ 12 እግረኛ ወታደሮች በአንድ አውደ ውጊያ ሙሉ በሙሉ መደምሰሳቸው ተገልጿል። አፋባሃ ምኒልክ እዝ ንጉስ ሚካኤል አሊ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር የፋኖ ኃይሎች በመካነ ሰላም ዙሪያ ወረዳ ቢሊ ታዳጊ ከተማ ውስጥ ከማለዳው 11 ሰዓት እስከ ቀኑ 5 ሰዓት በተደረገ ውጊያ የሰሜን ምስራቅ እዝ 801ኛ ኮርና 45ኛ ክፍለ ጦር አባል የሆኑ አንድ የሻለቃ አመራርና 12 እግረኛ ወታደሮችን መደምሰሳቸውን ይፋ አድርገዋል። ቁስለኞቹን በአምቡላንስ ሲያመላልስ መዋሉንም እንደዚሁ ጠቅሰዋል። መካነ ሰላም ጀነራል ሆስፒታል ሲቪሊያንን ማከም አቁሞ የአገዛዙን ቁስለኞች ብቻ እየተቀበለ መሆኑን ተገልጿል። በዚሁ ቀጠና የአብይ አህመድ እና የነብርሃኑ ጁላ ሰራዊት የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር የመካነ ሰላም ቀጠናን መሸነፍ አልችልም ተብሎ ሰሞኑን የ47ኛ ክፍለ ጦር ሰራዊት በድጋፍ ሰጭነት ወደ መካነ ሰላም መግባቱን ተከትሎ ተከታታይ ውጊያዎች እንደቀጠሉ ነው የሚገኙት። 108ኛ አልቻለም፣ 48ኛ ክፍለ ጦር በአጋዥነት መጣ። በዚህም ተከታታይ ውጊያዎች እየተካሄዱ ነው የሚገኙት። እነዚህ ሜጀር የሆኑ ነገሮች እንደተጠበቁ ሆነው ወደ ቀጣዩ ደግሞ እንለፍ። አሁንም በየቀጠናው ያለው ድልና ሁናቴ በጣም እጅግ አስገራሚ ስለሆነ
ይሄንን ደግሞ እንመልከት። አገዛዙ በዚሁ በርዕሰ ጉዳዩ ላይ እንደምታዩት ነው። አንድ የምናሳያችሁ ቪዲዮ አለ። ከአንድ መሸጋገሪያ በኋላ መለስ እንልና የመጨረሻውን ቪዲዮ ካሳየናችሁ አንደኛ እውነት ለመናገር በጣም በሚደንቅ ሁኔታ የመልክ ያለው ቅርጽ ያለው ድርጅት የመፍጠር ማለት በተዋጊ ኃይልም ፖለቲካውንም ወታደራዊውንም እንቅስቃሴ በበቂ ሁኔታ የሰለጠነና በእዝ ሰንሰለት ውስጥ የሚንቀሳቀስ ደንበኛ የተዋጣለት አርሚ የማቋቋም አይነት ሁኔታ ነው የምናየው። በደንብ የወታደር ደርዝ ያለው ዝም ብሎ በተበታተነ ሁኔታ ሳይሆን ከላይ እስከታች የእዝ ሰንሰለቱን ተከትሎ የታዘዘውን የሚያደርግ እንደዚህ አይነት ወጥ መዋቅር ለመዘርጋት መጀመሪያ መሪ ይጠይቃል፣ አዛዥ፣ በደንብ የተዘጋጀ አካል። እነዚህ ከዛ የስልጠና ሂደቶቹን ብቃት ያለው አሰልጣኝ እና ለዛ የሚያስፈልገውን ሎጂስቲክ ቀላል ነገር አይደለም። ሎጂስቲክ ሞቢላይዝ አድርጎ በየቦታው አንድ ቦታ አይደለም፣ በተለያዩ ቦታዎች ላይ በየጊዜው በሰልጥነው መስመር ተከትለው አመራር ተከትለው መዋቅር ተከትለው ድርጅት ተከትለው የሚሰሩ ወታደራዊ ኃይል መፍጠር መቻል ማለት በጣም እጅግ በጣም ትልቅ ነገር ነው እና በጣም ወሳኝ እንቅስቃሴ እየተካሄደ ነው የሚገኝ። አገዛዙም በጣም በተደጋጋሚ እልህ አስጨራሽ ውጊያ በማድረግ እዛ አካባቢ ያደረገው ዘመቻ እምብዛም ስኬት አላመጣለትም። እንደውም ክፉኛ ይመታል። ይሄ ማለት ማህበረሰቡ እንደ ማህበረሰብ ዋጋ አልከፈለም እያልኩ አይደለም። በጣም ዋጋ ከፍሏል። እውነት ለመናገር በንብረት መውደምም በሰው ኃይል በደረሰ ጉዳትም የአርሶ አደሩን ንብረትም ጭምር በማውደም ከፍ ያለ ሰብአዊ እና ቁሳዊ አደጋዎች ደርሰዋል። በአንጻሩ ደግሞ አገዛዙ በጣም ከፍተኛ በሆነ ሁኔታ ውልቅልቁ የወጣውም ደግሞ እዛ ነው ማለት ይቻላል። በሁሉም ቦታዎች ውጊያዎች እየተካሄዱ ነው። ምንም ጥርጥር የለም። ከባድ ዋጋ ተከፍሏል። ይሄ አገዛዝ መሸነፍ እንደሚችልም የታየበት ቀጠና ነው። አሁን የምናያቸው ብርቱ እንቅስቃሴዎች ከቤት አማራ ቀጠና ላይ ቀዝቀዝ ብለው የነበሩት በመጀመሪያው ዙር አካባቢ ገፋ አድርገው መጥተው በኋላ በመሃል ቀዝቀዝ ያለው አደረጃጀት፣ መዋቅር ወዘተረፈ እዛ ላይ ከተሰራ በኋላ በሙሉ አቅም ሲመጣ ደግሞ ወሳኝ ወደሚባለው ምዕራፍ ነው የተሄደው። ሸዋ የምታውቁት ነው። በጣም እልህ አስጨራሽ ትግል ለተራዘመ ጊዜ ተደርጎ ብዙ ውጤት የተገኘበት ነው። ጎንደር አንድ ጊዜም ፋታ ሳያገኝ አገዛዙን በገባ በወጣበት ሲያነኩት ነው የሚቆየው። በሁሉም በኩል የተደራረበ ጫና ያለበትም ቀጠና እንደሆነ ይታወቃል። ፋታ የሌለው ትግል እየተካሄደ ውጤት ያለው ነገር እየመጣ ነው። በአፋባሃ ቴዎድሮስዝ ጎጃም ላይ ከሰሯቸው የሚገርሙ ኦፕሬሽኖች ይሄ እንደ አንድ ትልቅ ነገር ተመዝግቦ መያዝ ያለበት አሁን የምትመለከቱት ቪዲዮ የሚያሳየው አገዛዙ ህፃናትን ከየቦታው መልምሎ ለውትድርና ለማሰማራት ያደረገውን እንቅስቃሴ በልዩ ኦፕሬሽን አክሽፈው እነዚህን ህፃናት በአፈና ወደ ውትድርና እንዳይሄዱ በማድረግ የአገዛዙን ወሽመጥ የበጠሰ የሚገርም ድል አስመዝግበዋል። ይህንን ቪዲዮ እንከታተል። ግርማው አለም ነው እባላለሁ። ሀገሬ ጃዊ ነው። እድሜ 14 ያመጡኝ ቀበሌ 4 ነው። አቤ መሩ ሃይላንድ እየለቀምኩ ያለ ልብስ እንስጥ ምናምን ብሎ ይዞ ይመጣና አታ ምግብ ምናምን አለና ይዞ ይመጣና ያ መውጣት አይቻልም ምናምን አለ። አይሻልኩኝና እያልኩ አስገባኝና ሲመጣ መኪናው ሲመጣ ይዞ ነበር። አሪያ ሞከር ላይ ወሰደና 3 ቀን ምናምን ሜዲካል ምናምን አየና አስቀመጠ። አሪያ በ6 ምናምን አሰብ በላይ የሚባል ምንሻ ነው ይዞን ሄደ። 4 ነበር አሪያ ይዞን ሄደና ልብስ ሰጠን ምናምን። ከዛም በኋላ አስገባን። ብስኩት ሰጠን። አንዳንድ ብስኩት ሰጠን። አሪያችን በላ። በ3 ቀን ምናምን ሜዲካል ወሰደን።
ወሰደና አየና ሜዲካል አልፋችኋል ምናምን አለ። ታዲያ ወሰደና በሳምንቱ ምናምን መኪና መጣ ወሰደና። እኔ ዳዊት ታደሰ እባላለሁ። ገጠር ነው የምኖረው። ጠጉራችን መስተካከል ስንወጣ እድሜ 15 ዓመቴ ነው። ጠጉራችን መስተካከል ስንወጣ ከጓደኛዬ ጋር ከዛም በኋላ ከፖሊስ ጣቢያው ጠገብ ላይ እኛን ያዘን። ያዘና ከተተን ደግሞ አመጣና አንዳንድ ብስኩት ሰጠን። ከዛም በኋላ መንገድ ላይ እየመጣን እያለ ተያዘን። ከዛም በኋላ አሁን እዚህ ያለን በራብ ተጎድተን ነበር። ከዛም በኋላ ከመጣን በኋላ መንገድ ላይ ከፋኖ ተይዘን እራትም ምናምንም በልተን ምኝታም ጥሩ አግኝተን ተይተን ያለን። እየታሰሙ ከነበራለሁ ያለው መራዊ የመጣው መራዊኛ ቆለለው ነው እና ገበያ እየመጡ ሳለ መንገድ ያዘኝና ያው በቃ እንዴና አብደናል ምናምን ታያየቀ ብዙ ነገር ታያየቀና እና ትፈልጋለህ አይደል? በፍርድ ቤት ወዝዶ ዘገኝ መውጣት አይቻልም። ለማንኛውም ማዚህ ቆያልና ብዙ የገባ ሰው አለ እንደዚህ ያው እንደ ተቀምጬ ቆየውና እዛ መፍትሄ የለውም። ማዛ ሰነበቱን ብስኩት አለ አንዳንድ ሰጡት ታንን እየበላን ተቀመጠን። ይኸው ብዙ ከኔ ያላነሱ አሉ፣ ብዙ ከኔ ያላነሱ አሉ። የበለጠው በፍቃደኝነት ነው የገባው፣ ግን ለብቻ ነው ያስቀመጡት። ከዛ ፎቶ ማንሳት ወሰዱና አስነሱን ጤና ጣቢያ ወሰዱ። ሁሉም ነገር አዩን መልሰው ነው።